ሰላም፣ እንኳን ወደ ዶክመንተሪ ማዕከል በደህና መጣችሁ። ዛሬ በምንኖርበት ዓለም ውስጥ ቴክኖሎጂ የምንተነፍሰው አየር ያህል ተቀላቅሎናል። ከጠዋት እስከ ማታ የምንጠቀምባቸው ስልኮች፣ የምንመገባቸው ምግቦች፣ አልፎ ተርፎም የምንሰራቸው ስራዎች በሙሉ በማይታዩ አርቲፊሻል ኢንተለጀንስ ኤአይ ጉልበት እየተገነቡ ነው። ግን በውሉ አስበን እናውቃለን? ይህ የቴክኖሎጂ መራቀቅ የት እየወሰደን ነው? የሰው ልጅ የሺህ ዓመታት ድካም በድንገት ማሽኖች ሊተኩት ነው ወይስ ይበልጥ ወደ አዲስ ምዕራፍ እየተሸጋገርን ነው? በዚህ ቻናል ላይ ስለ ቴክኖሎጂ፣ ስለ ወደፊቱ ዓለም እና ስለ እነዚህ አዳዲስ ፈጠራዎችን በጥልቀት እና በምርምር የተደገፈ ዶክመንተሪዎችን እናቀርባለን። የቴክኖሎጂውን ዓለም አብረን እንድንቃኝ የቻናላችን አዲስ ከሆኑ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። አሁን ወደ ዛሬው ዋና ጉዳዮች እንለፍ። አርቲፊሻል ኢንተለጀንስ ወይም ኤአይ ዛሬ በሶስት ዋና ዘርፎች ላይ የሰው ልጅን አቅም ወደ አዲስ ምዕራፍ እያሸጋገረ ይገኛል። አንደኛ፣ የቋንቋ ችሎታ እና መረጃ አያያዝ። ሁለተኛ፣ የፈጠራ ስራዎች አብዮት። ሶስተኛ፣ የችግር ፈቺነት አቅም ከሰው በላይ የሆነ ፍጥነት። እስኪ በዝርዝር እንመልከታቸው። አንደኛ፣ የቋንቋ ችሎታ እና መረጃ አያያዝ። በጣም አስገራሚው ለውጥ ኤአይን ቋንቋ በሚረዳበት መንገድ ላይ ነው። እንደ ጄሚናይ ያሉ የቋንቋ ሞዴሎችን በቢሊዮኖች የሚቆጠሩ መረጃዎችን በአንድ ሴኮንድ ውስጥ መቃኘትና ማቀናበር ይችላሉ። ይህ ማለት አንድ ተማሪ ወይም ተመራማሪ ቀናት የሚፈጅበትን ምርምሮች ኤአይ በጥቂት ሰኮንዶች ውስጥ አጠቃሎ ማቅረብ ይችላል። የቋንቋ እንቅፋቶችን በማስወገድ በዓለም ዙሪያ ያሉ ሰዎችን ለማገናኘት እና ዕውቀትን ለማደል እንደ ድልድይ እያገለገለ ነው። ሁለተኛው፣ የፈጠራ ስራዎች አብዮት። ከዚህ ቀደም የፈጠራ ስራ እንደ ስነ ጥበብ፣ ሙዚቃ ወይም ፕሮግራሚንግ የሰዎች ብቻ መገለጫ ነበር። ዛሬ ግን ኤአይ ይህንን ገደብ ሰብሮታል። ዛሬ በአርቲፊሻል ኢንተለጀንስ አማካኝነት በአእምሮህ ውስጥ ያለን ሐሳብ በጽሑፍ ብቻ በመግለጽ አስደናቂ ዲጂታል ስዕሎችን፣ ሙዚቃዊ ቅንብሮችን፣ አልፎ ተርፎ ለኩባንያዎች የሚሆን ውስብስብ የኮምፒውተር ኮድ ማግኘት ተችሏል። ይህ ማለት አሁን የፈጠራ ስራዎች የቴክኒክ ክህሎት ሳይሆኑ የሐሳብና የፈጠራ ችሎታ ብቻ ሆነዋል። ሶስተኛ፣ የችግር ፈቺነት አቅም ከሰው በላይ የሆነ ፍጥነት። በሳይንስ እና በሕክምና ዘርፍ ኤአይ የሚያሳየው ውጤታማነት የሰው ልጅን ሕይወት የሚቀይር ነው። ለምሳሌ የካንሰር ህዋሳትን በቅድሚያ በማወቅ ረገድ ኤአይ የዶክተሮችን የአይን እይታ በመርዳት ከሰው ሊያመልጡ የሚችሉ ጥቃቅን ለውጦችን መለየት ይችላል። በተጨማሪም በአየር ንብረት ለውጥ ላይ አዳዲስ መፍትሄዎችን በማፈላለግ የተፈጥሮ አደጋዎችን አስቀድሞ በመተንበይ እና የምግብ እጥረትን ችግሮችን ለመፍታት የሚያስችሉ የግብርና መረጃዎችን በመተንተን ኤአይ ከሰው አቅም በላይ በሆነ ፍጥነት እና ትክክለኛነቱ እየሰራ ይገኛል። የምንኖርበትን ዘመን ቴክኖሎጂ ለውጡን በየሰኮንዱ የሚያፋጥን ነው። ዛሬ ባየነው ነገር ኤአይ የሰው ልጅን አቅም እያሳደገ እንደሆነ ግልጽ ነው። ነገር ግን ይህ ቴክኖሎጂ መራቀቅ ወደፊት የሚያመራን ወደ የትኛው አቅጣጫ ነው? ወደ ምቾት እና እድገት ወይስ ስለሌላ
ያልታሰበ ፈተና? መልሱ በእጃችሁ ነው። ቴክኖሎጂ መሳሪያ ብቻ ነው። የመሪነት ሚናው ግን አሁንም ያለው በእኛ በሰው ልጅ እጅ ነው። ስለዚህ ርዕስ ያላችሁ ሀሳብ ወይም ስጋት ከታች ኮሜንት ላይ እንድታጋሩን እፈልጋለሁ። አብረን እንወያይ። ይህ ቪዲዮ ከጠቀመህ እና ከጠቀመሽ ወደፊት ስለ ተመሳሳይ የቴክኖሎጂ አድማሶች ማወቅ የምትፈልጉ ከሆነ የሰብስክራይብ በተኑን በመጫን እና የደውል ምልክቱ በማብራት የቤተሰባችን አባል ይሁኑ። እስከምንገናኝ በቴክኖሎጂ ዓለም ውስጥ እያደግን እንቀጥል። ከስራ ውጭ የምንኖርበት ጊዜ